ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው፣ ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎችን ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብርን እንደሚያባዙ አድርገው ብር የሚበሉ ሰዎች። ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ፣ ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድን ነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለን። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ ኦልሬዲ የጨረገ ወዴት ነው 40 ሚሊዮን ብር ያለው ሰው ሲጀምር እንዴት የንግድ ሐሳቤን አያውቅም? ወልደ ጊዮርጊስ ይልቃል ቢተው የእርዳታ ድርጅትና ይላል ብድር ይላል። እንደዚህ አይነት እንትን አለ ወይ? ሲጀምር ይሄ ኤአይ ዲቨሎፕ ያደረገው ነው። ይህንን ያሳይህሽ እንዴት 40 ሚሊዮን ብር እያለህ በየወሩ 4 ሚሊዮን ብር ይወልድልኛልና እንካ ብለ 40 ሚሊዮን ብር ትሰጣለህ። ብድር ሌላ፣ እርዳታ ሌላ። 888 የሚል ደግሞ ከፍቷል። ይመጣል ብለው ደግሞ የሚጠብቁ ከመጣም ሊያኘከ ጨምሮ ሊያኘከ ነው። አይመጣም። ሲጀምር አይመጣም። እርግጠኛ ሆኜ ነው የምላችሁ። በአፕሊኬሽን ሊመጣ ይችላል። አድሬስ የለውም። ድሮ እኮ ጀሞ ላይ አድሬስ ነበረው። ስለዚህ ታገኘዋለህ ሄደ። አሁን ላይ ግን በአፕሊኬሽኑ ሊመጣ የሚችለው ከመጣ፣ ስለዚህ አድሬስ የለውም። አሁንም በተሻለ አማኔታ ኦልሬዲ አፍሶ ነው ሄደው። እውነቴን ነው የምላችሁ። በየቤቱ እንጉርጉር ውስጥ ነው ያለው ህዝቡ። በተለይ ጀሞ አካባቢ ያለችው ረቂቅም የወንድሙ ነው እየተባለ ነው። በረቂቅም በዋይቢኤስም ነው የተበሉት። በጣም የሚገርም አበላል የተበሉት። ይሄ ሲምፕል ኤግዛምፕል የአራጣ ብድር ነው። የአራጣ ብድር እስከሆነ ድረስ በእርግጥ አበዳሪውንም ተበዳሪውንም የሚያስጠይቅ ቢሆንም ይሄ ሰውዬ ግን ከዱባይ በኢንተርፖል መጥቶ ትክክለኛው ፍርድ እንትን ሊልበት ይገባል። እናቱንና አባቱን አምጥቶ ወደ ዱባይ ይዟቸው እንደሄደና እህቱ መጨረሻ ላይ እንደወጣች ሰምቻለሁ። የግል ትምህርት ቤቶች የእውቀት ማዕከል መሆናቸው ቀርቶ ኤቲኤም ማሽን እየሆኑ ነው። አንድ ትምህርት ቤት ቢዝነስ ብቻ መሆኑን የምታውቁት ክፍያው የሰማይ ጥግ ደርሶ መምህሩ ግን የሚከፈለው ደሞዝ የቤት ኪራይ የማይሸፍንለት መሆኑን ስታውቁ። ጥራት ያለው ትምህርት ዋጋ እንዳለው ይታወቃል። ግን ጥያቄው ጥራቱና ክፍያው ይጣጣማሉ ወይ ነው። እስኪ በየአካባቢያችሁ ያለውን እውነታ ንገሩኝ። የአንድ ተማሪ ወራዊ ክፍያ ስንት ደረሰ? ዋጋው ይገባዋል ወይስ ዝርፊያ ነው? ኮመንት ላይ ያሳውቁኝ። ዋይቢኤስ ሱፐርማርኬት እና ረቂቅ ትሬዲንግ ሲስተማችን ስለተበላሸ ወይም ሀክ ስለተደረገ ነው በአንድ እንመለሳለን ብለው ነበረ እና ዛሬ ቀኑ 3 ነው። መጡ፣ ተመለሱ? አይመለሱም። የማይመለሱበት የራሳቸው ምክንያት ስላላቸው ነው የማይመለሱት። ይሄን ያህል አንጃጃልላቸው፣ ይሄን ያህል ተስፈኛም አንሁን። እንግዲህ ዋይቢኤስም ሆነ ረቂቅ ትሬዲንግ ሲመሰረቱ ከበረከት ገበሬዋ ሱቆች ጋር ተመሳሳይ ዓላማ ይዘው ነው የተመሰረቱት። የአዲስ አበባ የምግብ ፍጆታ እቃዎችን ዋጋ ለማረጋጋት በሚል ነው ከከተማ አስተዳደሩና ከተለያዩ ክፍለ ከተሞች ጋር በመነጋገር የተጀመረው። ነገር ግን ዓላማቸው ሶስቱም ይሄ አልነበረም። ሶስቱም የራሳቸው ጎል ነበራቸው። ለምሳሌ የሼክ ሰይድ አህመድን ጉዳይ ካየን ይሄንን ግልጽ ያደርግልናል። ሼክ ሰይድ አህመድ ኤክስፖርተር እና ኢምፖርተር ናቸው እና ከቱርክ ሀገር ዘይት ያስገባሉ ከወልደ ጊዮርጊስ ይልቃል ቢተው ጋር በመሆን። ዓላማቸው ምንድን ነበረ? እሱ ኤክስፖርት
ኢምፖርት ማድረግም ኤክስፖርት ማድረግም ፍቃድ ስለሌለው በሳቸው ፍቃድ ይመጣል። ብር 31 ሚሊዮን ብር ሰጥቷቸው ዘይት የምታዩትን ዘይት አስገብተው እዛ ዋይቤስ ሱፐር ማርኬት ላይ በተሻለ ዋጋ በተመጣጣኝ ዋጋ ለመሸጥ በሚል ነበር ከቀረጥ ነፃ መብት ተጠቅመው የገባው ይሄ ዘይት። አገር ውስጥ ከገባ በኋላ ግን ለሼክ ሰይድ አህመድ እንደተስማማው ሳይሆን 600 ሺህ ብር ብቻ ነው ትርፍ የሰጠው። አራውንድ 13 ሚሊዮን ብር ትርፍ ተገኝቶበት ነበር። ዘይቱንም ጭምር መርካቶን የሸጠው ነበር። ከዛ ጊዜ ጀምሮ ነው እኔ ይሄንን ዋይቤስ የሚባለውን እንትን አጥብቄ መያዝ የጀመርኩት። ምክንያቱም ያወጡት ፍቃድ አሁን የነገርኳችሁ ነው ሶስቱ። ነገር ግን አብረን እንስራ የሚል አግሪመንት ያስፈርሟቸዋል። የተፈረሙትን አግሪመንቶች ይዋቸው። እንዴት ነው አብረው የምትሰሩት? እንደዚህ አይነት ነገሮች ሲመጡ ከዛ ከሱፐር ማርኬት ወስዳችሁ እናንተ ትሸጣላችሁ፣ ከዛ ክትርፉ በሚገባ እንከፋፈላለን ነው። ይህንንም ፍቃድ የለውም ሲጀምር እንደዚህ የማድረግ ፒኤልሲ ነው ካምፓኒዎቹ ሶስቱ። ግን ፕራክቲካሊ እየሰሩ የነበሩት ከዚህ በፊት ደጋግሜ እንደነገርኳችሁ ይሄ በባህላዊ መንገድ ብር እናበዛለን የሚለውን በዘመናዊ መንገድ አመጣው። በዘመናዊ መንገድ እንዴት ያመጣው? 1 ሚሊዮን ብር ካስቀመጥክ በየወሩ 100 ሺህ ብር ሰጣሃለሁ። ከዛም በኋላ 6ኛ ወር ላይ ከቀጠልክ ትቀጥላለህ፣ ካልቀጠልክ 1.6 ጠቅላላህን ይዘህ ትወጣለህ ነው ሐሳቡ የነበረው። ሰው እየጣሙ ሲመጣ ብሩን ሪኢንቨስት እያደረገው ሄደ ማለት ነው። ያስታውቅ ነበር ይሄ የፒራሚድ ስካም እንደሆነ። የፖንዚ ስካሞች እንደዚህ ናቸው አሰራራቸውና ከ3 ሰው ትቀበልና ለአንድ ሰው ትሰጣለህ። እነዛ 4 ሰዎች ለሌላ ሰው ይነግራሉ። ሌላ ኢንቨስትመንት እንኳን በየወሩ የምትቀበለውን ሪኢንቨስት እያደረከው ትሄዳለህ። እነሱ ወደ ዶላር እየቀየሩት ወደ ሪያድ እየቀየሩት ከሀገር ያሸሹት ነበር። ስለዚህ በዚህ አኳኋን ነው ህዝቡን አጥበው አሁንም አይመለሱም። ሜቢ ረቂቅ ትሬዲንግ ላይ ከፍተኛ ብር አካውንቱ ላይ አለ እየተባለ ነውና መደራጀት ያስፈልጋል። በዚህ አጋጣሚ ግን ሳልነግር የማላልፈው ነገር ጆሞ አካባቢ የነበራችሁ የጸጥታ ሰዎች ምንድን ነበር ስትሰሩ የነበሩት? ይሄ እንግዲህ 2 ዓመት 3 ዓመት ሆኖታል ከተቋቋሙ። እነዚህ ድርጅቶች የሚሰሩት ስራ ክሊርሊ ይታወቁ ነበር። እናንተ አይደላችሁም እኛ እናቃቸው ነበርና እስከ ዛሬ ድረስ እንዴት ልትታገሳችሁ ቻላችሁ ነው። የአራጣ ብድር እየተበዳደሩ እያያችሁ እንዴት ዝም አላችሁ የሚለው እንደ ጥያቄ ይሁን። ረቂቅ ትሬዲንግም ሆነ ግን ዋይቢኤስ አይመጡም። እነዚህን 2 ሰዎች ዛሬ እናመስግን። ከዶክተር ዙምራ ኑሩ እንጀምር። የኢትዮጵያ ዩኒቨርሲቲዎች አንድ ወቅት ሻሙ በሚባል ደረጃ የክብር ዶክትሬት ሲያሻሙ ነበር። ብዙዎቹ አሳማኝ አይደሉም። በብሔር በሃይማኖት አብሮ በመወለድ በፖለቲካ በምናምን የተሰጡ ናቸው። መቁጠር እንችላለን። ለዙምራ ኑሩ የክብር ዶክትሬት የሰጠህ ዩኒቨርሲቲ ግን የተባረከነ እውነት ለመናገር ሐዋሳ ዩኒቨርሲቲን የሰጣቸው። እንግዲህ ዙምራ ኑሩ ሰዎች ፍላጎታቸውን ይጽፉና በቲያትር መልክ፣ በሙዚቃ መልክ፣ በፊልም መልክ ወይም ደግሞ ይስሉና ውስጣቸው የሚፈልገውን ነገር ያሳያሉ። ዙምራ ኑሩ ግን የሚፈልገውን ውስጥ ያለውን ነገር ማህበረሰብን የፈጠረው እሱን የመሰሉ ማህበረሰቦች በተለይ አሁን አውራምባ አካባቢ ፖሊስ የሚባል ነገር የለም ብለውናል። ፖሊስ የለም ማለት ችጋራምነት የለም ማለት ነው። ሌብነት የለም ማለት ነው። ጥል የለም ማለት ነው። መገዳደል የለም ማለት ነው። ፍቅር ብቻ ያለው ማለት ነው። ስለዚህ ፖሊስ አያስፈልግም። ፖሊስ የማያስፈልግ ከሆነ ደግሞ መንግስት ለምርመራ ለፖሊስ ለተለያዩ ነገሮች የሚያወጣውን ወጪ ቀነሱለት ማለት ነው አይደል? ከቀነሱለት የአማራ ክልል ፖሊስ መምሪያ የሚሆን የፌዴራል መንግስቱ እንደዚህ አይነት ማህበረሰቦች እንዲበረታቱ ሀገር እንደ አውራምባ ብትሆን ምንኛ በታደልን። እንዲበረታቱ በየጊዜው ማስታወስ ያስፈልጋል። ቴንኪው ማለት ያስፈልጋል። ችግር ካለ ችግራቸው እንዲፈታላቸው መከታተል ያስፈልጋልና በግሌ ዶክተር ዙምራ ኑሩም ሆነ የአውራምባ ማህበረሰብን አባል በሆን ደስ ይለኛል። የእናንተ አባልና ምስጋና ይገባችኋል። የላኛው
አርባ ምንጭ አካባቢ ያለ ልጅ ነው ይሄ ልጅ። አንዳንድ ሰዎች ተቋም ይሆናሉ። አሁን ቱሪዝም ኮሚሽን አለ፣ የክልሉ ቱሪዝም ቢሮ አለ፣ የዞኑ አለ። ይሄን ያህል አልሰሩም። እንግዲህ እነዚህ የዶርዜ ማህበረሰቦች ከውጭ የሚመጡ ሰዎችን ምን አይነት ያኗኗር ዘዬ አላቸው እያለ ፈረንጆቹን እንዴት እንደሚያስረዳ የሚገርም ነው። እዚህም አካባቢ 42000 ሰዎች ይኖራሉ ተብሏል። ፖሊስ የሚባል ነገር እዚህም የለምና የክልሉ ቱሪዝም ቢሮ፣ የክልሉ ፖሊስ፣ የተለያዩ ጸጥታ አካላት ይሄን ልጅም ብትረዱትና ሌላ እንደ ኑሩ ዶክተር ዙምራ ኑሩና እንደዚህ ልጅ ያሉ ሰዎችን መፍጠር እንችላለን። እንግዲህ ከተማ ገብተው ብሔርተኛ የሆኑ ሰዎች አሉ። በጣም ብሔርተኛ የሚጨፍሩ ማለት ነው። ለብሔራቸው ለተወለዱበት አካባቢ ግን አንዳች ነገር ብሔሬ እንደዚህ ነው፣ የተወለድኩበት ሰው እንደዚህ ነው፣ የሚያርሰው በዚህ ነው፣ ቆይ ይሄን ላሻሽልለት አላሉም። አንድ ግን ከተማ ገብተው በብሔራቸው ስም የሚነግዱ ሰዎች ብዙ ናቸውና እነዚህን ሁለት ሰዎች ክብር ይገባቸዋል። እናመሰግናለን ስለምታረጉት ነገር ሁሉ። አዎንታ በርሲሳን ከፍለው ከሚያሰሩ ሰዎች አንዱ ነኝ። እችን መልእክቴን ለአዎንታ በርሲሳ አድርሱት። አዎንታ በርሲሳን እንግዲህ ከጥቂት ጊዜ በፊት የምናውቀው ብዙ ድርጅቶች ልክ ያልሆኑ ስራዎችን ሲሰሩ፣ መንግስት መስሪያ ቤት ላይ ሰራተኞች ሲበደሉ የሚያጭበረብሩ ድርጅቶችን በማጋለጥ ነበር የምናውቀው። ከጥቂት ጊዜ ወዲህ ግን እንደ አዎንታ በርሲሳ እንሰራለን ብለው የመጡ የተወሰኑ ግለሰቦች አሰራሩን አበላሹትና ግላዊ ያረጉትና ከህዝብ ጥቅም ይልቅ የራሳቸውን ጥቅም አስቀድመው ግለሰብ ላይ አተኩረው እየሰሩ አዎንታንም እነሱን እንዲደግፍ በሚያስችል መልኩ ወደ ራሳቸው መሳባቸው ይታወቃል። አሁን ስለነሱ ብዙም ለማውራት አይደለም፣ እነሱ በሂደት ያው ከመስመርም እየወጡ ነውና አዎንታ በርሲሳ ግን ያን መንገድ መተው አለብህ። እንደ መጀመሪያው ለህዝብ ጥቅም ከጥቅሙና ጉዳቱ የቱ ነው የሚበልጠው ብለ አመዛዝነ ነገሮችን ወደ ሚዲያ እያመጣ እንደ መጀመሪያው ብትሰራ መልካም ነው ባይነኝ። ምክንያቱም ግለሰቦችን ማጥቃት ለህዝብ የሚጠቅመው ነገር አይኖርም። መንግስታዊ ተቋማትን፣ ድርጅቶችን፣ ህብረተሰቡን ለማጭበርበር የሚዘጋጁ ቡድኖችን በማጋለጥ ለአብዛኛው ህዝብ በሚጠቅም መንገድ ብትሄድ መልካም ነው እላለሁ። ስለዚህ ከእልህ ውስጥ ወጥተህ ግለሰቦችን ስፔሲፊካሊ ከማጥቃት ወይም ግለሰቦች ላይ ከመዝመት ለአብዛኛው ህዝብ በሚጠቅም በድርጅት ደረጃ በመንግስት መዋቅር ደረጃ ያሉ ችግሮችን እንደ መጀመሪያው ወደ ሚዲያ እያመጣ ብታጋልጥና ህብረተሰቡን ከመጭበርበርና ከእንግልት እንዲድኑ እንደ መጀመሪያው ብትሰራ መልካም ነው ባይነኝ። ባይዘወይ ለአዎንታ በርሲሳ ምክርም ተግሳጽም የመስጠት ሙሉ መብት ያለኝ ሰው ነኝ። ምክንያቱም አዎንታ በርሲሳን ከፍለው ከሚያሰሩ ሰዎች አንዱ ነኝ። ቢያንስ የ10 ዓመት ደሞዙን ከፍያለሁና እቺን መልእክቴን አድርሱልኝ። አዎንታ በርሲሳም ይሰማኛል ብዬ ተስፋ አረጋለሁ። በወልደ ጊዮርጊስ ይልቃል ቢተውና በፍራኦል ኢቲቻ በተለያዩ ሶሻል ሚዲያዎች ላይ የተለያዩ አካውንቶች አሉ። በጣም ብዙ አካውንቶች ናቸው ያሉት። ኢንስታግራም ላይ፣ ፌስቡክ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ አሉ በብዛት። እነዛ አካውንቶች ግን ፌክ አካውንቶችና ወይን ፍራኦል ኢቲቻን ወይም ደግሞ ወልደ ጊዮርጊስን ለማጭበርበር የተከፈቱ አካውንቶች አይደሉም። እንዴት እንደሆነ ልንገራችሁ። ለምሳሌ በ888 እርዳታ ሰጣለው፣ የቢዝነስ ሐሳብ ላላቸው ወጣቶች ብር ሰጣለሁ ይላል። ወልደ ጊዮርጊስ ነው እንደዛ የሚለው። ግን ስትጠይቀው ምንድነው የሚልህ? ቢዝነስ ፕላን አንጣ ይልህም፣ የአዋጭነት ጥናት አንጣ ይልህም፣ የተለያዩ ነገሮች አንጣ ይልህም። ስንት ነው የምትፈልገው ይላል። 300,000፣ 500,000፣ 1 ሚሊዮን ምናምን ትለዋለህ። ቅድመ ክፍያ ክፈል ይላል። ከምትከፍለው ከሚሰጥህ ብር ላይ ልቁረጥና ላስቀር አይልም። ሪያዱን ወደ ብር ስለሚመነዘር ለዛ ፕሮሰስ የሚያስወጣ ወጪ ብሎ ነው የሚያስከፍልህ። ትከፍላለህ። አንተ 10,000 ብር 5,000 ብር ምናምን ትከፍላለህ። ከከፈልክ በኋላ አይሰጥህም ብሩ። ስትጠይቀው ምን ይልሃል? እኔ አይደለሁም በእኔ ስም የተከፈቱ ናቸው ይልሃል። ለዚህ እንዲያመቻቸው ነው እነዚህን አካውንቶች የከፈቷቸው እንጂ ብዙዎቹ በጣም ሁሉም በሚባል ደረጃ የወልደ ጊዮርጊስ ሎቢዎችና የአንድ አምባ ሰዎች ተደራጅተው ያደረጉት የከፈቱት እንጂ እነሱ እንደሚሉት በእነሱ ስም ሊነገድ የተከፈተ አካውንቶች አይደሉም። አሁንም
የእርዳታ ሰጣለሁ እያለን ያለው ወልደ ጊዮርጊስ ይልቃል ቢተው ብር ይሰጠናል ብላችሁ አሁንም እርዳታ ይሰጠናል ብላችሁ ብር የምታስገቡ ሰዎች አሁንም ጥንቃቄ ብታረጉ የተሻለ ነው። እንግዲህ ከዚህ ሰፈር ምድረ ሌባን እየጠረግን እያስወጣን ያለ ነው። አሁን የሚቀረን ፍራኦል ኢቲቻ ነው። ፍራኦል ኢቲቻም ሆነ ማንኛውም አካል እዚህ አካባቢ መጥቶ ገንዘብ አለኝ እንደዚህ አለኝ እንደዚህ እርዳታ ሰጣለሁ ብሎ የሚፎክር ከሆነ ይሄ ሰውዬ ስካመር ነው። እውነቴን መተው የሄዱትን ሁሉንም አይዋቸው ሲጨፍሩ የነበሩት ሀብታም ነኝ በሚል ስም ነው። በጣም የድፍረት ወሬን በማውራት የሀገሪቷን ብድር በ5 ዓመት እከፍላለሁ እስከሚል ደረጃ የደረሱ ናቸው። ሀገሪቷ ምን ያህል ብድር አለባት 53 ቢሊዮን ብር ስንት ዜሮ አለው ብትሉት የማያቅ ደፋር ነው እንደዚህ ያረጋ ያለውና አሁንም ተጠንቀቁ ለማለት እንወዳለን። ባቲ ጉድህን ስማ። ይሄ ፎቶ የማን ነው? የረቂቅ ትሬዲንግ ስራ አስኪያጅ የይሁን ገረመው ነው። ከንግድ ፈቃድ ላይ የተገኘች ፎቶ ነች። ይሄኛው ፎቶ የማን ነው? የዋይቢኤስ ባለቤት ወልደ ጊዮርጊስ ይልቃል ቢተው ፎቶ ነው አይደለም? እነዚህ ሰዎች በጋራ ምን ይሰራሉ? ልምድ እየተለዋወጡ ነው፣ የሌብነት ልምድ። እንግዲህ ይሄን የደቡብ ክልል የሆነ ቦታ ላይ የሆነ ትምህርት ቤት እረዳለን ብለው በጋራ ነው የሄዱት። እንግዲህ ረቂቅ ትሬዲንግ እና ዋይቢኤስ ሱፐርማርኬት የአንድ ቤተሰብ ነው ወይኔ አንድ ሰው ነው የምንለው ያለ ምክንያት አይደለም። ሁለተኛው ማስረጃ ልንገራችሁ። ሁለቱም እኩል ዘግተው እንዴት ሊጠፉ ቻሉ? ይህ ነው ማስረጃ ማለት። ሁለቱም በአንድ ቀን በአንድ ሰዓት አለን ይበሉ እንጂ የዘጓት ሰዓት በኩል ሰዓት ነው ዘግተው ከሀገር ለቀው ይጠፉት። ይሄው ማስረጃው እንግዲህ ቀስ እያልን ነው እየመዘመዝን ነው የምንጨርሳችሁ። መንሱር ጀማል ጋር ሄደ። ምንድን ነው የገጠመው? ወይኔ መንሱር ሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጥ እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለ እንትን በዚህ ጋር አድርጓል። በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አድርጓል። በቃ ከዛ ግብዳ ቴብል ነው። እዛ ጋር ሽቶ አለ። እዚህ ጋር የሆነ በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው መሰለኝ። እሺ ከዛ ቃቂ ይባላል። እንደዚህ አይነት ፕሮፖዛል አለኝ። እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት። በእርግጥ ወረዳ ብሄድ ክፍለ ከተማ ብሄድ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሀሳብ የያዘ ሁሉም አፋሩ ምኑ የተሰበሰበበት የሚል ሀሳቤ ነው እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ። እንዲህ ይልብኛል እኔ ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ። እንጃ ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉስ እንዴ አንተ ተማክሬበት ምናምን አለኝ እስታ እና እንዴ አይደለማ ተዟዟረብኝ። በቃ ትልቅ ቢሮ ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። እሺ በቃ እኔ እንደ ባላ ሀብት ነው የተጫወተው ጭዌ ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ነው። ሪያሊቲ ነው። ወፍ ብደውልለት ረቢ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው ደራሱ እንዴ እኔ አልቆረጣጥመውም እንዴ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እንዴ ስለ የሆነ በቃ እኔ ግዙፍ ድርጅቶች አሉት እና ይሄ ሰውዬ በቃ አይ ከዛ በቴሌቪዥን አሳዩኝ አላቸው። እሺ ከፈቱለት አማላይ እንዴ ይሄን ምናምን አለ። በቃ ይሄ ሰውዬ ትልቅ ካምፓኒ አለው ያግዘኛል። ዘፕሊል ነው በቃ ያግዘኛል ምናምን ተባለ። ጊዳይ ሻሙናን አየው፣ አማላይን አየው፣ ደንሼበታለሁ አለኝ።
ራሱንም እንደ ጩጬ እኔን እንደ ትልቅ ሰው አደረገኝ። እሱንም ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብዬ ነው ከቢሮ በጣም ከ3 ቀን በኋላ እነግርሃለሁ መልዕክቱ ብላ በነገር አለኝ። ወይ መንሱሬ ይመችሽ መንሱሬ። መንሱራችን እንግዲህ ይመች ባለበት እውነት እያወራሁ ስለ በነገራችን ላይ እኔ ጋር ምንም መሸፋፈን የለም ያለኝን ያውቀዋል። እዛ ጋር ዶክተር አብይ ሳይው ደግሞ አማካሪው መሰለኝ የዶክተር አብይ በቃ አማካሪ የሆነ በቃ ብዙዎቹን የሚያውቃቸው አሉ ባንክ ቤት ምናምን። ኧረ በደንብ ነው ቆንጆ አድርጎ ነው የሞላኝ እንዴ። ሰራዊት ፍቅሬ የሶስት መንግስታት ተለጣፊ ነው። የት ምን አይነት ሲያስደርገን ባለፈው ስርዓት ውስጥ ከእንትን አገልድሞ እንበር ተገዳላይን ሲያከብር የነበረና የስርዓቱ አቀንቃኝ ነበር። በደርግ ጊዜ ወታደር የነበረ ነው። ከዛን ተመለሰና ደግሞ በአሁኑ ስርዓት ደግሞ አዳነች አቤቤ እያለ እንትን የሚያደጋግጥ ሰው ነው። ይሄ የጥቅመኞች ባህሪ ነው። የሰራቸው በኢትዮጵያ የፊልም ኢንዱስትሪ ውስጥ ያበረከተው አስተዋጽኦ ሊከበር ይገባል፣ አከብርለታለሁ። እንደ ወንጀለኛ ግን ማንኛቸውም ሰው ወንጀል እስከሰራ ድረስ ሊጠየቅ ይገባል። ትንሽ ትልቅ የሚባል ነገር የለም። ቅር ለምን ይለኛል? ዋይቢኤስ ሱፐርማርኬት እና ረቂቅ ትሬዲንግ ሲስተማችን ስለተበላሸ ወይም ሀክ ስለተደረገ ነው በአንድ እንመለሳለን ብለው ነበረ እና ዛሬ ቀኑ 3 ነው። መጡ፣ ተመለሱ? አይመለሱም። የማይመለሱበት የራሳቸው ምክንያት ስላላቸው የማይመለሱት። ይሄን ያህል አንጃጃልላቸው፣ ይሄን ያህል ተስፈኛም አንሁን። እንግዲህ ዋይቢኤስም ሆነ ረቂቅ ትሬዲንግ ሲመሰረቱ ከበረከት ገበሬዋ ሱቆች ጋር ተመሳሳይ ዓላማ ይዘው ነው የተመሰረቱት። የአዲስ አበባ የምግብ ፍጆታ እቃዎችን ዋጋ ለማረጋጋት በሚል ነው ከከተማ አስተዳደሩና ከተለያዩ ክፍለ ከተሞች ጋር በመነጋገር የተጀመረው። ነገር ግን ዓላማቸው ሶስቱም ይሄ አልነበረም። ሶስቱም የራሳቸው ጎል ነበራቸው። ለምሳሌ የሼክ ሰይድ አህመድን ጉዳይ ካየን ይሄንን ግልጽ ያደርግልናል። ሼክ ሰይድ አህመድ ኤክስፖርተር እና ኢምፖርተር ናቸው እና ከቱርክ ሀገር ዘይት ያስገባሉ ከወልደ ጊዮርጊስ ይልቃል ቢተው ጋር በመሆን። ዓላማቸው ምንድን ነበረ? እሱ ኤክስፖርት ኢምፖርት ማድረግም ኤክስፖርት ማድረግም ፍቃድ ስለሌለው በሳቸው ፍቃድ ይመጣል። ብር 31 ሚሊዮን ብር ሰጥቷቸው ዘይት የምታዩትን ዘይት አስገብተው እዛ ዋይቢኤስ ሱፐርማርኬት ላይ በተሻለ ዋጋ በተመጣጣኝ ዋጋ ለመሸጥ በሚል ነበር ከቀረጥ ነፃ መብት ተጠቅመው የገባው ይሄ ዘይት። አገር ውስጥ ከገባ በኋላ ግን ለሼክ ሰይድ አህመድ እንደተስማማው ሳይሆን 600 ሺህ ብር ብቻ ነው ትርፍ የሰጠው። አራውንድ 13 ሚሊዮን ብር ትርፍ ተገኝቶበት ነበር። ዘይቱንም ጭምር መርካቶን የሸጠው ነበር። ከዛ ጊዜ ጀምሮ ነው እኔ ይሄንን ዋይቢኤስ የሚባለውን እንትን አጥብቄ መያዝ የጀመርኩት። ምክንያቱም ያወጡት ፍቃድ አሁን የነገርኳችሁ ነው ሶስቱ። ነገር ግን አብረን እንስራ የሚል አግሪመንት ያስፈርሟቸዋል። የተፈረሙትን አግሪመንቶች ይዋቸው። እንዴት ነው አብረው የምትሰሩት? እንደዚህ አይነት ነገሮች ሲመጡ ከዛ ከሱፐርማርኬት ወስዳችሁ እናንተ ትሸጣላችሁ፣ ከዛ ክትርፉ በሚገባ እንከፋፈላለን ነው። ይሄንንም ፍቃድ የለውም ሲጀምር እንደዚህ ማድረግ። ፒኤልሲ ነው ካምፓኒዎቹ ሶስቱ። ግን ፕራክቲካሊ እየሰሩ የነበሩት ከዚህ በፊት ደጋግሜ እንደነገርኳችሁ ይሄ በባህላዊ መንገድ ብር እናበዛለን የሚለውን በዘመናዊ መንገድ አመጣው። በዘመናዊ መንገድ እንዴት ነው ያመጣው? 1 ሚሊዮን ብር ካስቀመጥክ በየወሩ 100 ሺህ ብር ሰጣሃለሁ። ከዛም በኋላ 6ኛ ወር ላይ ከቀጠልክ ትቀጥላለህ፣ ካልቀጠልክ 1.6 ጠቅላላህን ይዘህ ትወጣለህ ነው ሐሳቡ የነበረው። ሰው አንድ ቀሽም አካውንታንት ቀጥሬያለሁ። እናንተ በየወሩ የምትሰጡኝን 5 ብር ወጪና ገቢ ሰርታ በየወሩ ሂሳብ እንድታቀርብ ነው የቀጠርኳት። ጋዜጠኛ ቁም ነገር አህመድ ትባላለች። ለሷ በርግጥ ደሞዝ አይሰጣትም። ራሷ ነች የአውንታ በርሲሳን ሂሳብ ሰርቼ ገቢ ወጪ ሪፖርት አቀርባለሁ ያለችው። በዚህ መሰረት የባለፈው ወር ወጪ ገቢ ሰርታ አቅርባለች። እሷ ድርሰት ትለዋለች፣ እኛ የሂሳብ መግለጫ ነው የምንለው። በዚህ መሰረት የባለፈው ወር የአውንታ በርሲሳ ገቢ ወጪ ከፎሎወሮቹ በሚሰበስበው ብር 2 ሚሊዮን ብር በላይ ይሰበስባል። በዚህም ምንም አይነት ግብር
አይከፍልም የሚል ሪፖርት አቅርባ ተመልክተነዋል። ሪያሊቲው ግን ለምሳሌ የባለፈው 1 ወር ከ15 ቀን ገቢዎችን ብናያቸው 965 ብር ብቻ ነው። እንግዲህ እቺ ልጅ ከመንግስት ሚዲያ ነው የመጣችው፣ ከፋና ቴሌቪዥን። እንግዲህ የመንግስት ሚዲያዎች የሚያቀርቡ ሪፖርት አለ አይደለ? ኢትዮጵያ 11% አደገች ይሉንና ሪያሊቲው ግን ሌላ ነው። ይህንን የሚኒስትሪ ሚዲያ ባህሪ ይዛ መታ ነው እንደዚህ ልትል የቻለችውና ኢኮኖሚክስ ኢፍ አዘር ቲንግስ ሪሜን ኮንስተንት ይላል። ነገሮች በነበሩበት ከቀጠሉ ነገሮች ከነበሩበት ከቀጠሉ 2.6 ሚሊዮን ብር በወር ማግኘት ይቻላል። ነገር ግን የባለፈው 1 ወር ከ15 ቀን ገቢ ወጪ 965 ብር ብቻ ነው። ቁም ነገር ይሄ ነው ያለው ሪያሊቲ እና የግል ባህሪሽንና ከሚኒስትሪ ሚዲያ ይዘሽ የመጣሽው የተስፋ እንትን አትቀላቂ ልልሽ እፈልጋለሁ። በዚህ አጋጣሚ አጠገብሽ ካለው ጋዜጠኛ እንትን ብትይ እንኳን ባለፈው ተክለ ሃይማኖት አዳነ ባለፈው 2 ኢንተርቪዎች ከሱ ጋር አድርጌያለሁ። ዩቲዩብ ላይ ተጭነው ሪከርድ ናቸው። እስከዛሬ ድረስ ከታዩ በህይወታችሁም ከታዩ ሪከርድ ናቸው። ከሚሊዮን በላይ ታይተዋል። እነዛ ላይ እንኳን ብር አንተ አላልኩትም። ከዚህ ብትጀምሪ ጥሩ ነበር። ራሱ ተክለ ሃይማኖት አዳነ ለታክሲ ሆነሃል ብሎ 20 ሺህ ብር ሰጥቶኛል። እቺ መዝግበሻታል። ከዚህ ብትጀምሪ ጥሩ ነበር። ለማንኛቸውም ቀሽም አካውንታንት ከኔ ጋር መቀጠል ስለሌለበት ተባራለች በአንድ ወሯ። ለማንኛቸውም ይህን ዝባዝንኬ የማወራው ደሞዝ እየተከፈለኝ አይደለም። የባለፈው 1 ወር ከ15 ቀን 965 ብር ብቻ ነው የተከፈለኝና ክፈሉ ለማለት ነው። ከኋላ ፕሮፋይል ላይ ያለውን እስከተቻላችሁ ድረስ ቴሌ ብርን ተጠቀሙና ደሞዜን ክፈሉ ለማለት ነው። ሁላችሁም ከከፈላችሁ 2.6 ሚሊዮን ብር በወር ማግኘት ይቻላል። ያን ጊዜ ግብር ከፍላለሁ። ምንም እንዳያሳስብሽ እናቴዋ።